ብዙዎቻችሁ ስህተት ቴሌግራማችሁ በተጠለፈ ጊዜ የምትሳሳቱ ስህተት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሰላማችሁ ይብዛ በያላችሁበት። ዛሬ እንግዲህ አጠር ያለች ቪዲዮ ይዤላችሁ መጥቻለሁኝ። ያው ብዙዎቻችሁ ታውቁታላችሁ ብዬ አስባለሁኝ። የማታውቁት ደግሞ እዚህ ጋር አብረን እናያለን ማለት ነው። ሰሞኑን እንግዲህ ቴሌግራም ላይ የሆነ መጥፎ ነገር እየተላከ ብዙዎች እያነጋገረ ነውና እስኪ እንዴት አድርገን እየተጠለፈብን እንዴት አድርገን እንደምናስተካክል አብረን እናያለን ማለት ነው። ብዙዎቻችሁ ስልካችሁ ሲጠለፍባችሁ ቶሎ ብላችሁ ቴሌግራማችሁን ወይም ኢሞም ሆነ ዋትሳፕም ሆነ ሲጠለፍባችሁ ቶሎ ብላችሁ አፕሊኬሽኑን ትደልታላችሁ ማለት ነው። እሱ መሆን የለበትም። ቶሎ ብላችሁ መደለት ሳይሆን እዛው ገብታችሁ ከተጠለፈበት ቴሌግራማችሁም ከሆነ የተጠለፈው ቴሌግራም ላይ ገብታችሁ ሴቲንግ ውስጥ ገብታችሁ እሱን መጀመሪያ ማጥፋት አለባችሁ ማለት ነው። እሱን ካላጠፋችሁት አፕሊኬሽኑን ብትደልቱት ምንም ዋጋ የለውም ማለት ነው። ለምንድነው? ለጓደኞቻችሁ ምናምን ይልኩታል። የሆነ ነገር ቢሆንም አሁን ለምሳሌ ገንዘብ ምናምን መጠየቅ ቢፈልጉ እናንተ ወጥታችኋል፣ እናንተ የላችሁም፣ ግን እነሱ አብረው የእናንተ ጋር እየተጠቀሙ ስለሆነ እናንተ ብትደልቱት ምንም ዋጋ የለውም ማለት ነው። ግን በመጀመሪያ እንደዚህ ሲያጋጥማችሁ ሴቲንግ ውስጥ ገብታችሁ የጠለፈባችሁን ሰው ማስወገድ ማለት ነው። እሺ አሁን ቴሌግራም ለምሳሌ ቢጠለፍ እንዴት አድርገን እናስወግደዋለን የሚለው አብረን እናያለን ማለት ነው። ያው የምታውቁት ታውቁታላችሁ፣ የማታውቁት ደግሞ ይጠቅማችኋል ብዬ ስላሰብኩኝ ነው ይዤላችሁ የመጣሁት። አብራችሁኝ ቆዩ ማለት ነው። እሺ አሁን ወደ ቴሌግራም እንገባለን። ቴሌግራም ከገባን በኋላ እዚህ ጋር የሶስት መስመር አለች እዚህ ጋር ላይ ማለት ነው። እዚች ጋር እንገባለን። እዚች ከገባን በኋላ እንደዚህ ስክሮል ወደ ላይ አድርገን እዚህ ጋር ሴቲንግ የሚል አለ። ይሄን አንዴ እንጫነዋለን። ይሄን ከተጫን በኋላ አሁንም ወደ ላይ እናደርገውና እዚህ ጋር የላፕቶፕ ወይም ቴሌቪዥን የመሰለች ምልክት አለች እዚች ጋር ማለት ነው። ይቺን አንዴ እንጫናታለን። ይቺን ከተጫን በኋላ እንደዚህ ጋር እንደምታዩት አሁን ይሄ ቀይ ምልክት አለ። ይህ አሁን እዚህ ጋር ይሄኛው ስልክ አሁን የኔ ነው፣ ይሄኛው ደግሞ በሁለት ስልክ ስለሆነ የምጠቀመው እኔ ሁለት ሰው እንዳለ ነው የሚያሳየው ማለት ነው። የእናንተም አሁን ከተጠለፈ ከእናንተ ስልክ ውጭ ባለው ስልክ እዚህ ጋር ያስቀምጥላችኋል፣ እዚህ ጋር ታች ማለት ነው። እዚህ ጋር ከማይከብላችሁ የስልኩ አይነት የጠለፈበት የስልክ አይነት እዚህ ጋር ይቀመጣል ማለት ነው። ካልተጠለፈ ደግሞ አንድ ብቻ ነው የሚሆነው የእናንተ ብቻ እዚህ ጋር የእናንተ ብቻ ነው የሚሆነው። አሁን ይሄ የኔ ነው፣ ይሄኛው ታችኛው ደግሞ ሌላ ስልክ እየተጠቀምኩበት ስለሆነ ነው። ሁለቱም ማለት ነው የራሴ ነው። እና የእናንተ ከሆነ እዚህ ጋር አንድ ብቻ ነው የሚቀመጠው። ሌላ ሰው ጠልፎባችሁ ከሆነ ደግሞ እዚህ ጋር ሁለት ነው የሚሆነው። እሱ እንድታርጋችሁ ታጠፋላችሁ። እቺን የቀይ ምልክቷ የእጅ ምልክቷን ይችን እንጫናትና ከዛ ይሄን ቀዩን እናጠፋዋለን ማለት ነው። ይሄን ተጭነን መደለት ማለት ነው። እኔ እየተጠቀምኩበት ስለሆነ መደለት አልፈልግም፣ እመልሰዋለሁኝ ማለት ነው። እናንተም እንደዚህ አድርጋችሁ ወዲያውኑ እንደተጠለፈ ካወቃችሁ እዚህ ጋር ገብታችሁ መደለት ማለት ነው። ሰውየውን ማስወጣት። ዝም ብላችሁ አፕሊኬሽናችሁን ቴሌግራማችሁን ሙሉውን ከደለታችሁት እሱ ይጠቀምበታል። እናንተ ብትደሉትም እሱ እየተጠቀመበት ጓደኞቻችሁን ያስቸግራሉ ማለት ነው። እና በዚህ መልኩ ማስወጣት ትችላላችሁ። ደግሞ ብዙዎቻችሁ የምትሳሳቱት ምንድነው? ቴሌግራማችሁ ስትከፍቱ ስልክ ቁጥራችሁ ፕሮፋይላችሁ ላይ መታየት የለበትም። ያኔ ሌላው ሰው ስልካችሁን ሴቭ ያላረገው ሰው
ስልክ ቁጥራችሁን እንዳየው አትፍቀዱላቸው። አሁን አብዛኞቹ ስልክ ቁጥራችሁ ይታያል፣ ማንኛውም ሰው ማየት ይችላል ማለት ነው። እሱን እንዴት አድርጋችሁ ስልካችሁ እንዳይታይ ለመደበቅ ከፈለጋችሁ እዚሁ ላይ ሳንወጣ እዚህ ጋር የቁልፍ ምልክቷ አለች፣ ይቺን አለች እዚች ጋር ማለት ነው። እዚሁ ሳትወጡ ይቺን የቁልፍ ምልክቷን ትጫናላችሁ። ከዛም ይህን ስትጫኑ እዚህ አለ ትንሽ ስክሮል ወደ ላይ ታረጉትና እዚህ ጋር የመጀመሪያው ማለት ነው። ይህን የመጀመሪያውን ትጫናላችሁ። ይህን ከተጫናችሁ በኋላ እዚህ ጋር አሁን እኔ ማንም እንዳያው ነው ያደረኩት፣ ማንም ሰው እንዳያየው ማለት ነው። አሁን እዚህ ጋር የመጀመሪያው ሁሉም ሰው ይየው ወይ ይላችኋል። እዚህ ጋር ሁሉም ሰው ይየላችሁ ወይ ስልክ ቁጥራችሁን ይላችኋል። ከሁለተኛው ደግሞ የእናንተ ስልካችሁን ሴቭ ያደረገው ሰው ብቻ ይየው ወይ ይላችኋል። ከሁለተኛው ብታደርጉ ችግር የለውም፣ የእናንተ አዋቂ ሰው ብቻ ነው የሚያየው። እዚህ ጋር ሶስተኛው ላይ ካረጋችሁ ግን ማንም ሰው ማየት አይችልም። የእናንተ ስልክ ቁጥር በከፈታችሁበት ብቻ በስማችሁ ብቻ ነው የከፈታችሁበት ስም ብቻ ነው የሚወጣው እንጂ ስልካችሁ አይወጣም ማለት ነው። እዚህ ጋር ከሶስተኛው ካደረግነው ስልክ ቁጥራችን አይታይም። ከዛ እዚህ እናረግና አሁንም በድጋሚ ደግሞ እዚህ ጋር ታች እዚህ ጋር እናደርገዋለን። አሁንም ይሄ ከላይ ከሆነ ይሄ እንደዚህ ካላደለ እናንተ ለምሳሌ እዚህ ጋር ይሆናል ወይ እናንተ ከዚህ ይሆናል ማለት ነው። ከዚህ ከሆነ እናንተ ከታች ታረጉታላችሁ፣ እዚህ ከታች ታረጉታላችሁ። እንደዚህ ከነበረ ወደዚህ ታረጉታላችሁ። በቃ በዚህ መልኩ ስልክ ቁጥራችሁን ማንም ሰው አያይባችሁም ማለት ነው። በዚህ መልኩ ማስተካከል ትችላላችሁ። አብዛኞቻችሁ ስልክ ቁጥራችሁ ይታያል ማለት ነው እና በዚህ መልኩ አስተካክሉላችኋለሁኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ለሚያስፈልገው ሰው ደግሞ ሼር አድርጉ። እሺ